በአድናቆት ጭንቅላት ያስይዛል። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። በዛች 90 ደቂቃ ሜዳ ውስጥ ያለው ፍልሚያ ይለያል። እንደ ደርቢ ጨዋታ ቀይ ካርድ ጭምር ያስተናግዳል። ከዛ በኋላ ግን ወንድማማችነታቸው እንመለከት እንችላለን። በዚህ ረገድ ከ90 ደቂቃ በኋላ የሚታይ ይሆናል። በ2015 ሁለቱ ቡድኖች የመጀመሪያው ዙር ባደረጉት ጨዋታ በባህር ዳር ኢንተርናሽናል ስታዲየም እጅግ በጣም በርካታ ደጋፊዎች በተገኙበት 0-0 መለያየታቸው የሚታወስ ነው። በአመዛኙ አቻ ውጤት በሁለቱ ቡድኖች በኩል የተመዘገበ ነው። በሁለት ዓመት ልዩነት ወደ ፕሪሚየር ሊግ የተቀላቀሉ ሁለት ቡድኖች የሚያደርጉት ጨዋታ ነው። 2009 እና 2011 ነው ወደ ፕሪሚየር ሊግ ያደጉት። በቋሚ 11 ባህር ዳር ከነማ በኢትዮጵያ ቡና ከ11 ቀናት በፊት 3-1 ከተሸነፈው ቡድን አሰልጣኝ ደጋረገ ይግዛው የአንድ ተጫዋች ቅያሪ ብቻ አድርገዋል። ፔፒ ሰይዱ ኒዲያዬ በቋሚነት ጀምሯል። አምሳሉ ጥላሁን የቀድሞ ክለቡን በተቃራኒ የሚገጥምበት ጨዋታ ነው። የጨዋታ መሳይ ያገኘው ሌላው የመስመር ተከላካይ ነው። በኢትዮጵያ መድን ላይ የማሸነፊያ ጎል ያስቆጠረው ተጫዋች ዳር ከነማ በኢትዮጵያ ዋንጫ ጨዋታውን ለመጀመር ባህር ዳር ከነማ በዝግጅት ላይ ነው የሚገኘው። ከቀኝ ወደ ግራ የተለመደውን ሰማያዊና ነጭ ማሊያ በመልበስ እንደዚሁም ደግሞ ፋሲል ከነማ የተለመደውን ነጭና ቀይ ማሊያ በመልበስ ይህንን ጨዋታ ለማከናወን በዝግጅት ላይ ይገኛሉ። 11ኛ ግንኙነታቸው ምን አይነት ውጤት ሊያስመዘግብ ይችላል? ብዙም መሸናነፍ የሌለው ጨዋታ ነው። የሁለቱም ቡድኖች ጨዋታ ከመሪው ኢትዮጵያ መድን በ9 ነጥብ ርቀት ላይ የሚገኘው ሁለት ቡድኖች የሚያደርጉት ጨዋታ ነው። ሄኖክ አበበ 10ኛ ጨዋታቸውን ጀምሮ ላጊ ነው የሚሆነው። ጌታነህ ከበደ ፔፔ ሰይዱ ኒዲያዬ ሴኔጋላዊ ግብ ጠባቂ ኳሱን ተቆጣጥሯል። ጌታነህ የመጀመሪያ ጎል ፍለጋ በዚህ ረገድ 4ኛ ጎል ፍለጋ ከየትኛውም ቦታ ላይ ጎል ማግባት ሙከራ ያደርጋል። ጌታነህ በዚህኛው እንቅስቃሴ ከአንዋር ጋር በጋራ የቀሙትን ኳስ በቀጥታ የመታበት አጋጣሚ ነው። በዚህኛው የውድድር ዘመን ይጠቀማሉ ወይ በተጠባባቂ ወንበር ላይ ወይ በቋሚነት። ሰባተኛና 8ኛ ደረጃ ላይ የሚገኙ ሁለት ቡድኖች በጎል ልዩነት ብቻ ተቀዳድመው ነው የሚገኙት። ፔፔ ሰይዱ ኒዲያዬ ጎሉን ለቆቷል። ለፋሲል ከነማ አስቆጪ አጋጣሚ ማርቲን ኪዛ ጥሩ ቴክኒክ በፋብሪካ ኳሱ የነጠረው በሁለት ተከላካዮች መሃል ነው። ማርቲን ኪዛ ፔፔ መውጣት አያስፈልገው ነበረ። ምክንያቱም ኳሱ ሊሞከር የማይችል ነው። እሱ ፍጹም ጎሉ አካባቢ ላይ ቢሆን ኖሮ ኪዛ ጥሩ እይታ ነው መመጠን ያልቻለው። ኳሱ በሚገባ ሄዷል። ለጥቂት ነው ወደ ጎልነት ከመቀየር የዳነው። ለፔፔ ሰይዶ በጣም ትልቅ አጋጣሚ ነው። በጨዋታው ላይ ትልቅ ስህተት ሰርቶ ነበር። ያኛው ደግሞ ያልተመጠነው ኳስ ምናልባት በአንድ ደቂቃ ልዩነት ሙጂብ ቃሲም ይህን አጋጣሚ እንዴት ነው መጠቀም ያልቻለ? በሄዲንግ ኳሊቲ ካላቸው ተጫዋቾች መካከል አንዱ ነው። ሙጂብ ፍጹም የሚያስቆጭ አጋጣሚ ነው። የማርቲን ኬዛ 50-50 ኳስ ነው ማለት ትችላለህ። ከዚህ አንጻር በሁለቱ ተከላካዮች መሃል የተመጠነ ኳስ በተከላካይ ጀርባ የሚጣል ኳስ ምናልባት የመጀመሪያ ጎል ሊሆን ይችላል ወይ? ጌታነህ ከበደ ወርቃማ ድል ነበር ለአጼዎቹ። ፋሲል ከነማ አጸፋዊ ምላሽ ይሰጣል ወይስ ባህር ዳር ከነማ መልሶ ማጥቃት እንቅስቃሴ? ምናልባት በእጅ የተነካ ኳስ ሌላ ድል የፍጹም ቅጣት ምት ቢጫ ካርድ ለመሳይ ያገኘው ምን አይነት አጸፋዊ ምላሽ ነው? 45 ደቂቃ አጠቃላይ 47 ደቂቃ መጀመሪያ አጋማሽ ጎል ያልነበረው ጨዋታ በ5 ደቂቃ ልዩነት ውስጥ ምናልባት ሁለተኛ ጎል ድራማዊ ክስተት ፈጣን ምላሽ ነው የሰጡት ፋሲል ከነማዎች። ይሄኛውን እድል በሚገባ መጠቀም ከቻሉ ከዚህ የተሻለ እስካሁን ድረስ ያደረጉት ሙከራ አለ ማለት ይከብዳል። ኳስ በእጅ ተነክቷል ወይ ጥያቄ ነበረ። መሳይ ንክኪ አድርገዋል ከኋላ በትክክለኛው ቦታ ላይ ሄኖክ ተገኝተዋል። የመጀመሪያው ጥያቄ ይህ ነበር። በረከት ወደ ጎል የመታው ኳስ በእጅ ተነክቷል ወይ የሚል ነው። አከራካሪ ነው ይሄኛው። እድሉ ግን በጣም በተሻለ ሁኔታ ማርቲን ኬዛ ላይ ደርሷል። መሳይ ከኋላ አልነካውትም ቢልም ያለምንም ጥያቄ ንክኪ አድርጓል። ማርቲን ኬዛ እንዳይነት ቦታ ላይ የሚጫወት ነው። ግን ደግሞ የአዲሱ አቤል እንዳለ ወደ ሜዳ መግባት አማካይ ስፍራ ላይ ማጥቃቱን የበለጠ እንዲያግዝ ለማድረግ የታሰበ ነው። በረከትና አቤል ሁለት የማጥቃት ባህሪ ያላቸው ተጫዋቾች አሉ። ምናልባት የመጀመሪያ ጎል
ቸርነት ኩክሳ ምን አይነት ፈጣን ጅማሮ ነው! የጣናው ሞገድ በጣናው ደርቤ መጀመሪያውን የበላይነት ወስዷል። ከ135 ደቂቃዎች በኋላ የመጀመሪያ ጎል ሆኖ ተመዝግቧል። ቸርነት ኩክሳ በዚህ ውድድር ዘመን ያስቆጠረውን የጎል መጠን ወደ 2 ከፍ አድርጓል። አስገራሚ አጋጣሚ በጣም በቅርቡ መቻል ላይ 39ኛው ደቂቃ ላይ ያስቆጠረውን ጎል አስታውሱ። እዚህ ሜዳ ላይ ኤፍሬም ቸርነት ኩክሳ ከፍጹም ዓለሙ ያገኘውን ኳስ በቀላሉ ነው ወደ ጎልነት መቀየር የቻለው። ትናንትና አንተነህ ኩክሳ አንተነህ ተፈራ ከተመሳሳይ ቦታ ጎል ማስቆጠሩ የሚታወስ ነው። አራተኛ ጎል ፍለጋ በፍጹም ቅጣት ምት ይህን አጋጣሚ ሊጠቀም ይችላል። ጸሮ ልምድ ያለው ጌታነህ ሳተው በድጋሚ ጎል! የጨዋታ በድራማዊ ክስተቶች ቦታ በደንብ ያውቃል። ፔፔ በጥብቅ ምት ወደ ግራ ዘንብሎ ነው የሚመታው። በሚመታበት ቀኝ እግሩ ወደ ግራ በኩል ፔፔ ይህንን በደንብ አውቋል። ጌታነህን የት እንደሚመታ እርግጠኛ የሆነ ይመስላል። ወስኖ ነው የተወረወረው። በሚገባ አግኝቶታል። የተከላካይ ስፍራ ተጫዋቾች በንቃት ላይ አልነበሩም። ጌታነህ ኳሱ ላይ እስኪደርስ ድረስ ምቾት ላለመስጠት የሚደረግ ቦታ ላለመስጠት ጊዜውን እንዳይጠቀምበት ለማድረግ ምንም አይነት ከኋላ የመጣ እንቅስቃሴ አልነበረም። ፔፔ የሚችለውን አድርጓል። ጌታነህ ደግሞ ሁለተኛውን እድል በሚገባ ተጠቅሟል። ነበረ ታግሎ ነው 1-1 በጣም ከፍተኛ ትግል ነው ከፍጹም ጋር። እሱን አሸነፈ። በግራ እግሩን የመታው ኳሱን ፔፔን አልፏል፣ ግን ደግሞ ቋሚውን ማለፍ አልቻለም። በጣም አስገራሚ ነው። ጌታነህ እዚህ ቦታ ላይ እንዲህ አይነት እድል ካገኘ የዓለምንም ጥርጥር ከ10 እድሎች ለመሬት መምታት አይቻል። አምሳሉ ድንቅ ሙከራ፣ ድንቅ ሴቭ። ዮሐንስ ደርሶ ምን አይነት ከሰዓት በኋላ ነው እያሳለፈ የሚገኘው። በልምምድ ሜዳ ላይ በሚገባ ያውቀዋል ማለት ነው። ያሰፋበት ቦታ ላይ የትኛው ቦታ ላይ ሊመታ እንደሚችል ተመልክቷል። አቋቋሙን ባያስተካክል ኖሮ ይህን ኳስ ከ90 ዲግሪ ላይ ማውጣት በጣም Just say of the beautiful game of the Ethiopian Premier League, that is. Two sides here to set themselves up on the log of the Opet Kings Premier League. So a corner kick played in and a header in. Look promising. Just elected direction from half Abtamu. Good height on it. Pass by Umar, finding Yared. He's got the technique to get the cross in now. Run in by Brook with the header! Opening goal by Brook Mulungeta. Mighty run, and the supply from Yared was rather very good. And this man, Brook Malungeta, with a smart move and just putting pressure while the ball is in the air. That is Brook Malungeta making the difference in the scoreline. It's just 34 minutes of play. So second corner for Bayerta City. Ball in and the head out. Not convincing a header by Jonas. Chance in and they equalize. That is rather a dramatic move. Can tell you, Nuri was not expecting that one to come his way. But Bayerta City have responded. Just hardly 5 minutes. As man, Tesfaye Tamirat has returned the favor
Just not convincing again clearance from Jonas. But it was returned with a long-range strike just to beat that man between the sticks. Great power and height on it. Keeper wasn't expecting it. But Tesfaye knew where he wanted to take the ball. And just Nouri, it's rather shocking for him that he finds himself conceding that one. Looked promising, that cross. Abtamu Tadesi with the cross. Jurisa miss! My goodness, how do you miss that? Ooh la la! Jurisa, everything right. You supply crosses most of the time, and you just always in the final third and causing an upset for side. But this time around, just that one chance that came your way. And a well-played ball in, but went rather underneath it and over the crossbar. Could have taken the lead from his side. The likes of Abdul Karim already late with their run, and the Nouris between the sticks were not going to have cover on it. Pass in the center now, pressing. Chance now for Fuad to make it two. Takes the lead. That is Fuad Fereja with the pressing. It's Abubakar Nouri was beaten. But Fuad with the high pressing and pace, having full control of the ball and just making sure that he beats the goalkeeper. Not happy with his defenders. That is Nouri. Ethiopian Insurance giving position of the ball, and the pressing now comes from Asmama with a pass. Finds Ali Line with the strike. Now follow through, and it's just Abtamu at the right position and a right finish for Bahir Dar City. Continues to have the dominance. That is Bahir Dar. They need the maximum points in this match. That is Abtamu Tadesi, who has just scored for Bahir Dar as the player to try and make the difference in the final. Now chance with the Kela, parried away. Goalkeepers are also not giving it easy. He fought for the movement, brought the ball into play earlier on, trying to get a Kela right, but the well-positioned Tapi denied him the room. Getting the final whistle, pass played in. Now Kitika beats the keeper this time around, gets it right. It's too little too late, but it's all that matters is that they put in the pressure, they put in a pace. And this man, Kitika, was then well positioned to get his 2 touches and then finishes into the net. The Kitika Jima has scored the second goal for his side. As well as look at the pass and the movement as well. As the sun sets, Ethiopian Insurance have suffered a defeat. Bahir Dar 3 and Ethiopian Insurance 2 full-time. Bye.
የበላይ ዘር ነው ከፍ ብሎ የታየው የበላይ ዘር ነው የኳስ ሜዳ ዋለቃ ካሁን በቃ የኳስ ሜዳ ዋለቃ ካሁን በቃ የባህር ዳር ከነማ ኃያል ነው ግርማ የባህር ዳር ከነማ ኃያል ነው ግርማ ልሻል ልሻል ጀግናው መጥቶ ልሻል 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 ምታ ምታ መረቡ ይፈታ ምታ ምታ መረቡ ይፈታ በለው በለው ልክህን አሳየው በለው በለው ልክህን አሳየው ና በለው 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 የጎጃም ልጅ ና በለው የጣና ልጅ ና በለው ጨዋታ አሳየው ና በለው